ይህች ዓለም በውበት ብቻ የተሞላች አይደለችም። በሌላኛው የዓለማችን ክፍል ሕግ አልባነት ነግሶበት በየቀኑ በሰው ደም የሚጨማለቅና በወንጀል የተበከለ ከተማ አለ። ዛሬ በምናያቸው ከተሞች ውስጥ መኖር በየቀኑ ከሞት ጋር መታገል ማለት ነው። እነዚህ ከተሞች ውስጥ የሕግ የበላይነት የለም፣ ያለው የጠመንጃ እና የጥቃት አገዛዝ ብቻ ነው። እነዚህ ከተሞች የሰው ልጅ ጭካኔ ጥግ የደረሱባቸውና የፍትህ ስርዓቱ ሙሉ በሙሉ የፈረሰባቸው ቦታዎች ናቸው። በእነዚህ ቦታዎች ላይ መራመድ ብቻ ሳይሆን ስማቸውን መጥራት እንኳን ያስፈራል። ለምንድነው እነዚህ ከተሞች ወደዚህ የጥፋት አዘቅት ውስጥ የገቡት? እዚህ የሚኖሩ ተራ ሰዎችስ በምን አይነት አስፈሪ ህይወት ውስጥ ነው የሚኖሩት? ዛሬ ከመንገደኞቹ ጋር በመሆን የዓለማችንን ጨለማ ጎን ወደፊት አምጥተን እንመለከታለን። አምስተኛ ኬፕ ታውን፣ ደቡብ አፍሪካ። ኬፕ ታውን ውብ የተፈጥሮ ስጦታ ቢኖራትም በውስጧ ግን አስፈሪ የወንጀል ድርጊቶች የሚፈጸሙባት ከተማ ናት። የቡድን ወንጀሎችና የእጽ ንግድ በየቀኑ የሰዎችን ህይወት የሚቀጥፉበት አደገኛ ስፍራ ናት። የወንጀሉ መጠን ከዓለም ደረጃ በላይ በመሆኑ ነዋሪዎቿ በየቀኑ በድንጋጤ ውስጥ ይኖራሉ። በተለይም በደሃ ሰፈሮች ውስጥ ያለው የወንጀል ድርጊት የፖሊስን ቁጥጥር አልፎ የራስን ህይወት የመጠበቅ ጉዳይ ሆኗል። አራተኛ ቲጁአና፣ ሜክሲኮ። ቲጁአና የዓለማችን የእጽ ንግድ መናኸሪያና የጥቃት ማዕከል ሆናለች። በሜክሲኮና በአሜሪካ ድንበር ላይ በመሆኗ ለካርቴሎች ትልቅ የንግድና የጥቃት ቦታ ሆናለች። በየቀኑ የሚደረጉ የተኩስ ልውውጦች፣ የሰዎች መጥፋትና የጭካኔ ግድያዎች ለከተማዋ የተለመዱ ነገሮች ናቸው። እዚህ ህይወት ዋጋ የላትም። በቃ የጠመንጃ አፈሙዝ ብቻ ነው የሚወስነው። ሶስተኛ ፖርት ሞሬስቢ፣ ጊኒ። ፖርት ሞሬስቢ የዓለማችን አደገኛ ከሚባሉ ከተሞች አንዷ ናት። እዚህ ህግ የበላይነት የለም፣ ያለው የዱር አራዊትን የሚመስል የሰው አገዛዝ ነው። የዘረፋ ወንጀሎች፣ የጥቃት ድርጊቶችና የቡድን ግጭቶች በየቀኑ ይፈጸማሉ። የፖሊስ አገልግሎት እጅግ ደካማ በመሆኑ ነዋሪዎች ራሳቸውን ለመጠበቅ ምንም አይነት አማራጭ የላቸውም። ሁለተኛ ካራካስ፣ ቬንዙዌላ። ካራካስ በፖለቲካዊ እና ኢኮኖሚያዊ ቀውስ የተመታች ከተማ ናት። የዕለት ተዕለት ፍላጎትን ማሟላት በማይቻልበት ሁኔታ የወንጀል ድርጊቶች በከፍተኛ ደረጃ ጨምረዋል። የዘረፋ ወንጀል፣ የጠለፋ ድርጊቶች እና የቡድን ግድያዎች በየቀኑ የሚፈጸሙ ተግባራት ናቸው። መንግስት የህግ የበላይነትን ማስከበር ባለመቻሉ ከተማዋ በወንጀለኞች መዳፍ ውስጥ ትገኛለች። አንደኛ ሳን ፔድሮ ሱላ፣ ሆንዱራስ። ሳን ፔድሮ ሱላ የዓለማችን እጅግ አደገኛና የወንጀል መናኸሪያ የሆነች ከተማ ናት። የሰው ልጅ ግድያ መጠን እዚህ በከፍተኛ ደረጃ ላይ ይገኛል። የእጽ ንግድና የቡድን ወንጀሎች ከተማዋን ሙሉ በሙሉ ተቆጣጥረዋታል። ንጹሃን ሰዎች በየቀኑ የዚህ የጭካኔ ጨዋታ ሰለባ ይሆናሉ። ህግ የለም፣ ፍትህ የለም፣ ያለው የጠመንጃና የደም አገዛዝ ብቻ ነው። እነዚህ አምስቱ ከተሞች የሰው ልጅ ምን ያህል ወደ ጨለማው መንገድ ሊሄድ እንደሚችል የሚያሳዩ የጥፋት ምልክቶች ናቸው። በየቀኑ የምናየው ጭካኔ ተግባር የፍትህ እጦትና የሰዎች መከራ የሚያበሳጭና ልብን የሚሰብር ነው። እኛ የምንኖረው በአንጻራዊ ሰላም ሲሆን፣ ሌሎች ወገኖቻችን ግን በየቀኑ በሞትና በህይወት መካከል እየተዋጉ መሆኑ እጅግ ያሳዝናል። የዛሬው ፕሮግራማችን ዓለም ምን ያህል አስፈሪና ጨለማ እንደምትሆን ለማስታወስ ያህል ነው። ታዲያ ይህን እውነት ስንመለከት ምን ይሰማዎታል? ዓለም ይህን የወንጀል አዘቅት እንዴት ሊያቆመው ይችላል? ይህ ሁኔታ እንዲቀየርስ ምን ማድረግ አለብን? በኮሜንት መስጫው ላይ ሀሳቡን ያካፍሉን። ለቀጣይ ጉዟችን ምንም እንኳን አስፈሪ ቢሆንም እውነታን ለመግለጥ እንሞክራለን። ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫኑን አይርሱ። በሌላ ጉዞ እስከምንገናኝ ድረስ መልካም ጊዜ